እግዚአብሔር የተናገረውን የማያስቀር የማያደርገውን የማይናገር ጻድቅ ባሕርይ እውነተኛ አምላክ ነው። ያንን ለመፈጸም አባቶች እንዲጸኑ በወንጌል በነቢያት ናዘዝከን በነቢያት አረጋግጧቸዋል። ዘመኑ እየደረሰ ነው፣ እግዚአብሔር የተናገረው ሊፈጸም ነው፣ አይዟችሁ ጽኑ በርቱ እያለ በየዘመናቱ ደጋግ ሰዎችን እያስነሳ አጽናንቷቸው ዘመን ሲደርስ አባይ ፈርስ እንደሚባለው ሁሉ እግዚአብሔር የቀጠረው ዘመን ሲደርስ አባጽሐ እድሜሁ ፈነወ ወልዶ ዋሕደው ተወልደ እምኔሲት የቀጠረው ጊዜ ሲደርስ አንድ ልጁን ላከ፣ ከድንግል ማርያም ከሴቲቱ ተወለደ እንዳለ ጳውሎስ ጊዜው ሲደርስ ተወለደ። እንደ ሰውኛ በምድር ያለ ኃጢአት ብቻ በቀር የሰውን ስራ እየሰራ አደገ። በ30 ዘመን በዮርዳኖስ ተጠመቀ፣ ጥምቀትን ሰራልን። በዚያው ከአብ ከመንፈስ ቅዱስ የባሕርይ አምላክነቱ ተመሰከረ። እስካሁን ድረስ ያጸናው ሃይማኖት ሆኖ ይኖራል። 40 ቀን 40 ሌሊት በምድረ በዳ ዲያብሎስን የሰራውን የኃጢአት ጦር የኃጢአት አሽክላ ሊሰብር ጾመ። በትንቢት የመጣውን ፈተና በትሕትና ድል አደረገው። በስስት ሆድን መብላትን በመውደድ ቀድሞ እንደ አዳም የተደረገውን ፈተና በትሕነት በጾም አልበላም አልጠጣም በማለት ድል አደረገው። የዚህን ዓለም ገንዘብና ፈቃዱን በመውደድ የመጣውን ፈተና የዚህን ዓለም ገንዘብ ሀብቱን ጥሪቱን በመናቅ ድል አደረገው። ኃጢአትን ፈተናውን እንደዚህ አድርጎ እኛ ዛሬ እንዳንሸነፍ አድርጎ ኃጢአትን ፈተናው ከስሩ እንደተነቀለ ወይራ ነቅሎ ጥሎታል ማለት ነው። ይህን አድርጎ 3 ዓመት ከ3 ወር በምድር እየተመላለሰ አስተምሯል። ያስተማረው እርሱ ከእግዚአብሔር የመጣ የእግዚአብሔር ልጅ እግዚአብሔር እንደሆነ የሰው ልጅ ለማዳን የጠፋውን ሊፈልግ የተጎዳውን የቆሰለውን የሞተውን ሊፈውስና ሊያድን የተቀበረውን ሊያስነሳ ሕይወት መድኃኒት ሊሆን እንደመጣ አስተምሯል። የሰው ልጆች የሚኖሩበትን ክርስቲያናዊ መንፈሳዊ ሕይወትን መንገድ አሳይቷል። በመልካም በቸርነትና በምህረት በትጋት በጸሎትም እንዲኖሩ አስተምሯል። ካስተማረ በኋላ ትምህርቱ ሲረዳ በቀራንዮ በማእከለ ምድር በነቢያት እንደተነገረ ለመሰቀል ተዘጋጀ። ለደቀ መዛሙርቱ ነግሯቸዋል። ለዓርብ ኢየሩሳሌም ወደ ኢየሩሳሌም እንወጣለን ወይ ለሕዝብ ብሎ እንደባለ ማህያው የሰው ልጅ ክርስቶስ እኔን ይይዙኛል፣ ይገርፉኛል፣ ይሰቅሉኛል፣ ይገድሉኛል፣ በሦስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ነግሯቸዋል። እንግዲህ እንደምታውቁት ይህ በዓላችን የክርስቶስ የመድኃኒታችን ስለኛ ያደረገውን መከራ እናስብበታለን። ለዚህ 5ቱ ቀናት ከሆሳዕና እኩለ ቀን ወይም ከሰርከ ሆሳዕና ጀምሮ እስከ ዛሬ ዓርብ 12 ሰዓት ድረስ ከሆሳዕና እኩለ ቀን እስከ ዓርብ 12 ሰዓት 5 ቀን ተኩል ይሆናል። እነዚህ 5 ቀን ተኩል የሚሆኑት ጌታችን እግዚአብሔር ለሰው ልጆች የሰጣቸው የተስፋ ቀናት የእነዚህ ዓመታት ምሳሌዎች ናቸው። ለዚህም በቤተ ክርስቲያን በእነዚህ 5 ቀን ተኩል የቀደመውን ዘመነ ፍዳ ዓመተ ኩነኔ እያሰብን እንኖርባቸዋለን፣ እንቆይባቸዋለን። ለዚያ ምልክት ይሆን ዘንድ ቤተ ክርስቲያን በእነዚህ 5 ቀናት ተኩል መስቀል መሳለም፣ ጸሎተ ፍትሐት ማድረግ፣ ክርስትና ማጥመቅ እኒህንና ቤተ ክርስቲያን ይደረጉ የነበሩ መንፈሳውያን አገልግሎቶች በዕለተ ሆሳዕና ሰንበት ጠዋት ተደርገው ከሆሳዕና 6 ሰዓት ጀምሮ እስከ ዓርብ ነገ ድረስ የማይደረጉ ሆነው ይቀጥላሉ። እነዚህ የ5 ቀን ተኩል የዘመነ ፍዳ የ5500 ዘመን ምሳሌዎች ናቸው እና ጌታችን ካስተማረ በኋላ በዕለተ ረቡዕ በዕለተ መሰሉስ ማክሰኞ አይሁድ ሲመክሩበት ሰንብተዋል። ከሰኞ ጀምሮ ቤተ መቅደሱን ካነጻ በኋላ መቅደሱ እንስሳት፣ አራዊት፣ ለዋጮች፣ ነጋዴዎች ሰፍረውበት ስለነበረ ያን ካነጻ በኋላ ጽኑ ምክር መክረውበታል። ለምክራቸው አጋዥ የሆናቸው ክርስቶስን አሳልፎ ለመስጠት ምክንያት የሆናቸውን ሰው ከክርስቶስ ጉባኤ አግኝተውታል። በዕለተ ረቡዕ ይሁዳ
ከአይሁድ ጋር አብሮ መከረ። ያስተማረውን ከኃጢአት መጥቶ ኃጢአቱን ይቅር ያለውን ከቅዱሳን ሐዋርያት ኅብረት ማዕረግ የሰጠውን አንድ ያደረገውን ከዓለም የለየውን ክርስቶስን በ30 ብር ሽጦላቸው እንዲሰጣቸው ቃል ገብቶላቸው እየተመገቡ በነበሩበት ልብሱን አንስቶ ከሚመገቡበት ተነስቶ መታጠቂያውን ታጥቆ ውሃ በኩስኩስት ውስጥ ሞልቶ እግራቸውን ሊያጥባቸው ተነሳ። የዚያን ጊዜ ይሁዳ ነበረ። ዝቅ ብሎ ሁሉንም አጠባቸው። ይሁዳንም ሳይቀር ክርስቶስ እግሩን አጥቦታል። ከአይሁድ ጋር ከጠላቶች ጋር እንደመከረበት ያውቃል። እርሱን ለመሸጥ 30 ብር እንደተቀበለም ያውቃል። በኋላ በሌሊት ስሞ አሳልፎ እንደሚሰጠውም ያውቃል። ጠላቶቹን እየመራ መጥቶ ለጠላት አሳልፎ እንደሚያሳስረውም ያውቃል። ጠላት እንደሆነው እያወቀ ዝቅ ብሎ እግሩን አጥቦታል። ይሁዳ ክርስቶስ ፍቅር ማለት ዘመናት ይሄ ነው። የቤተ ክርስቲያን ምሰሶዋ ፍቅር ይባላል። የሃይማኖታችን የሕግጋት ሁሉ ማሰሪያ ስለሌላው ራስን አሳልፎ መስጠት ድረስ የሚያደርስ ፍቅር ነው። ሊሸጠው ሊያሳስረው ያስተመውን አይደለም ያጠመው ብር ተቀብሎ ጊዜ እያመቻቸ ያለ ይሁዳ ክርስቶስ እግሩን አጠበው። የክርስቲያንነታችን መሰረት ይሄ ነው። አሁን እኛ የምንሰራበት የምናከብረው በዓል አሁን የምንሰግድበት የምንጸልይበት ክርስቶስ መድኃኒታችን ስለኛ ይህንን አደረገ፣ እኛም ደግሞ ይህንን ልናደርግ ይገባል በሚል ትእዛዝ ነው የምንመራው። በዚህ ነው ቅዱስ ጴጥሮስ እንደዚህ ይላል፣ ክርስቶስኒ ሀመ በእንቲአክሙ ይህድግ ለክሙ ማኅተሙ። አንደኛ ጴጥሮስ ምዕራፍ 2 ላይ ክርስቶስ ስለ እናንተ መከራ ተቀበለ፣ ይኸው ምሳሌውን ሊተውላችሁ አብነት ሊሆናችሁ ነው ይላል። አብነት ሊሆናችሁ እግራቸውን አጠባቸው። የሐዲሱን ኪዳን ቁርባን ሰራለን። አሁን ቤተክርስቲያን ያለችበትን ሕይወት ጸበለሱን በልቶ የተጎዳ አዳም የክርስቶስን ሥጋውንና ደሙን ተቀብሎ ለዘላለም ሕይወት በሞት እንዲኖር በሚበላ የሞተውን አዳም በሚበላ ድል የሚበላ የሕይወት እንጀራ ሆኖ ክርስቶስ ተሰርቶለታል። የብሉይ ኪዳን መስዋዕትን አሳልፎ በጸሎቱ በሐሙስ ማታ የአዲሱን ኪዳን ሥርዓት ለኃጢአት ስርየት ለጠፉት መፈለጊያ የሞቱትን የሚያነሳ ለዘላለም የማያስርብና የማያስጠማ የማያደክም የማይጠፋ ሕይወት እንጀራ የሕይወት መጠጥ ሆኖ ክርስቶስ ተሰጠን። የሰራላቸው ሐሙስ ማታ 3 ሰዓት ላይ ይሁዳ እየመራቸው በመብራትና በጦር መሳሪያ ሆነው ክርስቶስን ለመያዝ ወደ ጌቴሴማኒ መጡ። ወታደሮቹ ሐሙስ ማታ 3 ሰዓት ተያዘ። ያን ጊዜ ይሁዳ ቀረብ ብሎ ወደ ክርስቶስ ሳመው። ይህን ጊዜ ጌታችን እግር ከማጠቡ የሚበልጥ ፍቅሩን ገልጦለታል። ወዳጄ መጣህን? እኔን በመሳም አሳልፈህ እንዴት ትሰጣለህ? በሚል ቃል ተናግሮታል። የሸጠውን ስሞ ለወታደሮች ለሚያስሩት፣ ለሚገድሉት፣ ለሚቸነክሩት አሳልፎ የሚሰጠውን ወዳጄ ብሎ ጠርቶታል። ወዳጄ ብሎ ጠርቶታል። ወዲያው አሳልፎ ሰጠው። የምስመው እሱ ነው፣ አጽንታችሁ ያዙ ተሰሩት ብሎ ሰጥቷቸዋል። እነሱም አስረው ወደሚወስዱበት ወስደውታል። የኃጢአት ማሰሪያ የሚፈታው እሱን አሰሩት የተባለው መጽሐፍ ይሄ ነው። ከኃጢአት ማሰሪያ ከሞት ማሰሪያ ሊፈታን የመጣውን ክርስቶስን በገመድ ወደ ኋሊት እጁን አድርገው አስቀሩት። አንደኛው መከራው እሱ ነው። ሰብሰብ ስናደርገው ከሐሙስ ምሽት 3 ሰዓት ጀምሮ እስከ አሁን 9 ሰዓት ድረስ ለማይቋረጥ 18 ሰዓታት ያህል ክርስቶስ ስለኛ መከራ ስንት ሰዓት 18 ሰዓት። ያው መከራው ያሰሩት ሰዎች ወታደሮች ናቸው፣ ጠንካራ ሰዎች ናቸው። በኋላ ያሉት ወደፊት ይገፉታል፣ በፊት ያሉት ወደ ኋላ ይገፉታል፣ በቀኝ ያሉት ወደ ግራ ይገፉታል፣ በግራ ያሉት ወደ ቀኝ ይገፉታል። ሲወድቅ መስቀል አሸክመው ያነሱታል፣ የለበሰውን ልብሱን ያወልቁበታል፣ በጅራፍ ይገርፉታል። ጽኑ መከራን 18 ሰዓታት ያህል ክርስቶስ መድኃኒታችን ተቀብሏል። ስለኛ ይህን ሁሉ ያደረገው ስለኛ ነው። ይሄ ነው ቅዱስ ኢሳይያስ በአማን ለስራ ደዌነ ወጾረ ሕማመነ
በእውነት እርሱ የእኛን መከራችንን ሕማማችንን ሞታችንን ተሸከመ፣ እኛ ግን በተከሰተ እንደተመታ ቆጠርነው ያለው ይሄ። በዚህ መከራ ነው እኛ ፈውስ መድኃኒት ያገኘን። ክርስቶስ ይህንን አደረገ። ጠዋት 3 ሰዓት ላይ ከአንድ ሰዓት ጀምሮ ወደ ፍርድ አደባባይ ቀርቦ ሲመላለስ ቆይቷል። ከስተውታል። የሐሰት ምስክርም አቁመውበታል። የሐሰት ምስክር ያላደረገውን አደረገ ብሎታል። አንድ ሰው እንኳን ክርስቶስ ብዙ ያዳናቸው አሉ፣ ብዙ የፈወሳቸው፣ ከሙታን ያስነሳቸው ብዙ ናቸው። ከለምጽ የፈወሳቸው፣ ዓይናቸውን ያበራላቸው፣ ልጆቻቸውን ያስነሳላቸው፣ ህብስት አበርክቶ ከረሃብ የፈወሳቸው ብዙ ናቸው። ግን ዓርብ ዕለት አንድ ሰው እንኳን ተውት ጻድቅ ነው ኃጢአት አልሰራም ብሎ ለመናገር የደፈረ አልነበረም። አብረውት የነበሩት እንኳን ሸሽተዋል። ጊዜ ቀን ሲገፋ አስቸጋሪ ነው። ጥንታውያን አባቶቻችን እንደው አይጥም ቀን አይምጣ ይሉ ነበር። አይጥም ቀን አይምጣ፣ ፍርድ እንዳይጠፋ፣ ፍትህ እንዳይጠፋ፣ ፍርድም እንዳይታጣ፣ ድመት ሌሊት አይሂድ አይጥም ቀን አይምጣ የሚል አንድ ግጥም አለ። ምን ማለት ነው? ሰው በምቹ ጊዜ ይወዳል፣ በተመቻቸ የሚበላ ባለበት ሰላም በሆነ ጊዜ ሰላማዊ ሆኖ ይወዳል። መከራ ሲመጣ ግን ይርቃል። አንድስ እንኳን ኃጢአት አላደረገም ተው በጎ ነው ክፉ አታድርጉበት ያለ አልነበረም። 3 ሰዓት ላይ መስቀሉን አዘጋጁ። መስቀሉን ካዘጋጁ በኋላ 6 ሰዓት ላይ ወጊዜ 6 ሰዓት በ6 ሰዓት ላይ ሰቀልዎ ለእግዚእ ኢየሱስ ክርስቶስ መድኃኒታችንን እርሱን ሰቀሉት። በሰቀሉት ምስሌው ክልኤተ ፈያታን፣ 2 ወንበዴዎችንም ከግራ ከቀኝ አድርገው ወንበዴ ነው ለማለት ወቅቱ ስብሐት ወንበዴዎችን በዳርና በግራ በቀኝ አድርገው ሰቀሉት። ይህን ጊዜ ከሁለቱ አንዱ ድኗል። 2 ነገር እንበል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ ያደረገው ሰው የሆነው የማይሞተው አምላክ የሞተው ለምንድን ነው? አንድ የማይሞት የማይጨበጥ የማይዳሰስ አምላክስ እንዴት ሰው ሆነ? እንዴት ሰው ሊሆን? እንዴት ሊገረፍ ቻለ? እንዴት ሊዳሰስ እንዴት ሊቸነከር ቻለ? የሸዋ አክሊል ሊደፋበት እንዴት ቻለ? የሚለውን አንድ ነገር እናንሳ። ቅዱስ መጽሐፍ ነአምን ሕማሞ ለዘኢያምን፣ የማይታመን መከራ የማይቀበል የእርሱን መከራ መቀበሉን እናምናለን ይላል። አካላዊ ቃል በመለኮታዊ ባህሪ በመለኮታዊ ማንነቱ መከራ የማይቀበል የማይዳሰስ ነው፣ የማይቸነከር ግን የሚሞት መከራ የሚቀበል የሚሰቀል አካልን ተዋህዶ ስለነበረ በስጋው መከራን ተቀብሏል። ልክ ከብረት ጋር የተዋሃደ እሳት ከብረቱ ጋር አብሮ እንደሚመታ ማለት ነው። ክርስቶስ ፍጹም ሰው ፍጹም አምላክ ነው። አምላክ ብቻም አይደለም፣ ሰው ብቻም አይደለም። ለአላዋቂዎች የሚከብድ ነው ይሄ። እንዴት ሊደበደብ ቻለ? እንዴት ሊገረፍ ቻለ? አምላክ ከሆነ እንዴት ሊሰቀል ቻለ? የሚል ስጋዊ ሕሊና ያላቸው ብዙ ናቸው። ግን እግዚአብሔር ሰው የሆነው ስለ 2 ነገሮች ነው። አንደኛ ሁሉን የሚችል አምላክ ስለሆነ የሚሳነው ነገር የሌለ። መልአኩን እመቤታችንን የነገራት ሁሉን የሚችል ለእግዚአብሔር የሚሳነው ነገር የለም፣ የሚሳነው ነገር የለም። ያ ማለት በሰዎች ሕሊና እንዲህ ሊሆን ይችላል፣ እንደዚያ ላይሆን ይችላል፣ ይህንን አይሆንም፣ ይህንን ይሆናል ተብሎ የሰዎች ሕሊና ገደብ የማይጣልበት ነው። ከሰው የእውቀት የንግግር መጠን በላይ ነው። ምክንያቱም ሰማይ ምድርን የዘረጋ እግዚአብሔር ይህን ፍጥረቱን ሁሉ በቸርነቱ የሚመግብ እግዚአብሔር ሁሉን በእጁ ይዞ የሚገዛ እግዚአብሔር ከሰው ሕሊና ሁሉ በላይ ነው። ከሰው ሕሊና ሁሉ በላይ ካልሆነ እንዴት ፈጣሪ ሊሆን ይችላል? ሰው መሆኑ ከሰው ሁሉ ሕሊና በላይ ነው። ይህንን ያደረገው ሁሉን የሚችል አምላክ በመሆኑ ነው። ይህንን በማድረጉ እንዲህ ሊሆን አይችልም የሚለው የሰው ሕሊና የሰው እውቀት የለም። በሰው የእውቀት ወሰን ውስጥ ከሆነ እግዚአብሔር ሊሆን አይችልም እና ክርስቶስ ከሰዎች የእውቀት ወሰን የራቀ የረቀቀ የመጠቀ ሰው የሆነበት አንዱ። ሁለተኛ የወደደውን የሰው ልጅ የሞት ፍርድን የፈረደበትን የሰው ልጅ
የሞት ፍርዱን ራሱ ሊቀበል ምህረቱንም ራሱ ሊያደርግለት ሰው ሆኗል። እግዚአብሔር ምህረቱንም ያደረገው እሱ ነው። ሞቱንም የፈረደው እሱ ነው። ተወልጄ አድናለሁ ያለው እሱ ነው። እመጣለሁ ፈውሳለሁ ብሎ የተናገረ እሱ ነው። የሞቱን ፍርድም የተቀበለው እሱ ነው። የሞቱን ፍርድ ያጠፋው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። አንድ ምሳሌ ልስጣችሁ። ቅድም ያለው እሳት ብረት ወደ እሳት ገብቶ በበትር ይደበደባል። የሰማችሁ ከሆነ ብረት ወደ እሳት ከገባ በኋላ በበትር ይደበደባል። ያ እሳቱ ውስጥ የገባው ብረት ሲደበደብ እሳቱ አብሮ ይመታል። እዚህ ላይ ያለውን ብረት ብቻ ነው ወይም እሳት ብቻ ነው ማለት ይቻላል አይቻልም? ይቻላል አይቻልም? ብረት ብቻ ነው ወይስ እሳት ብቻ ነው? ብረት ብቻም አይደለም እሳት ብቻም አይደለም። ቅዱስ ቄርሎስ እንዲህ ይላል፣ ክርስቶስ መከራ ሲቀበል ብረት እሳቱ ውስጥ ገብቶ እሳት ከብረት ጋር ተዋህዶ በበትር እንደሚመታ እንደዚሁ ነው ይላል። የሚመታው ብረት በስጋ እሳቱ በብረቱ። ክርስቶስ መከራ ሲቀበል ቃል በስጋው መከራ ተቀበለ። ሞተ በስጋ ወሐይ በመንፈስ የተባለ በስጋ መከራ ተቀበለ፣ በስጋ ተቸነከረ፣ በስጋ መራራ ሞት ጠጣ፣ በስጋ የሾህ አክሊል ደፋ፣ በስጋ ሰውነቱን በጅራፍ ተገረፈ፣ በስጋ ተገፈፈ። በመለኮቱ ግን ሕያው ነው። ግን ብቻውን አይደለም፣ ከሁለት አካል አንድ አካል ነው እና ይህንን ያደረገው ከሰው ሕሊና ሁሉ በላይ ነው። ተጠማው የሚል ጌታ የተጠሙትን ውሃውን ወደ ወይን ጠጅ ለውጦ የሚያጠጣ ጌታ እሱ ነው። ደከመው በመስቀል ከመሄድ የተነሳ ሲገፋ ሲገፉት ሲያዳፉት የሚወድቅ እሱ ሸክም የከበዳችሁ እናንተ ደካሞች ወደ እኔ ኑ የነፍሳችሁን እረፍት ታገኛላችሁ ብሎ የሚናገር የነፍሳችን እረፍት የሆነ መድኃኒታችን ነው ክርስቶስ። ይህንን ያደረገው እንደዚያ ነው ማለት ነው እና ጌታችን ስለኛ የእኛን መከራ ተቀብሎ መድኃኒት ሆኖናል። የጠፋውን የሰው ልጅ ሊፈልግ መጥቶ እስከወደቀበት እስከ መቃብር ድረስ ደርሶ ፈልጎታል። እስከ መቃብር ደርሶ በመቃብር ቢቀበርም እንኳን በላይ በሰማይ በኪሩቤል በሱራፌል በመላእክት ዘንድ የሚመሰገን ሕያው ባሕርይ ነው። ሁለት ነገር እንበል። በዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስቅለት እኛ በብዙ ወገን የምናስበው ሁለት ነገር ነው። አንደኛ ጥንት በእኛ የነበረውን ያቀልን የመጣ ክርስቶስ ጥንት እንደዚህ ነበርን ብለን የዘመነ ብሉይ ኪዳን ወይም የዘመነ ፍዳውን እናስብ ብለን ክርስቶስ ለእኛ ያደረገውን ይዘን እንድንሄድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ያደረገው ስለ እኛ መዳን ነው። ለእርሱ የሚተርፈው የሚቀርበትም የለም። ምን ማድረግ ይገባናል? ከክፉ አዳጊዎች በግብር መራቅ ይገባናል። ክርስቶስን በሕይወታችን መምሰል ይገባናል። እንደምታውቁት ይሁዳ አሳልፎ የሸጠው ለጥቂት ነገር ብሎ ነው። 30 ወቄት ወርቅ ጥቂት ገንዘብ ናት። ጥቂት ገንዘብ በጣም አንድ ቀን ሁለት ቀን ሰው የሚመገበው ነገር ግን የማይታጣውን ሊያሳጣው ይችላል። በጥቂት ዓለማዊ ፍላጎታችን እግዚአብሔርን እንዳናጣው ክርስቶስ የእኛን መከራ ለማራቅ ከተሰቀለ የእኛን ፍዳ ኃጢአታችንን እሱ ኃጢአት ሳይሰራ ስለኛ በመስቀል ከታየ እኛ አሁን ያደረገልንን ማዳን ክርስቶስ ለቤተ ክርስቲያን ራስ ሆኖ እኛ የቤተ ክርስቲያን አካላት ወይም እኛ የክርስቶስ ሕዋሳት አካላት ሆነናል። ኃጢአት በሰራን ቁጥር እንደገና ክርስቶስን እየሰቀልነው መሆኑን ልብ ማድረግ ያስፈልጋል። ክርስቶስ ሰውነታችንን መድኃኒታችንን እርሱ በሞቱ በደሙ ኃጢአታችንን በስልጣኑ አጥፍቷል። ደግመን ኃጢአት የምንሰራ ከሆነ ክርስቶስ የተሰቀለለትን የተቸነከረለትን በረሃ ሐሞት የጠጣለትን የሾህ አክሊል የደፋለትን ሰውነት እንደገና መልሶ ወደ ሾህ አክሊል ወደ በረሃ ሐሞት መውሰድ እንዳይሆን ማሰብ ያስፈልጋል። ሌላው ጌታችን በመስቀል ሆኖ እንደምታውቁት እንደሰማችሁት አባ ስራይሎስ በበዘያ አቅሩ ይገብሩ የሚያደርጉትን አያውቁምና ይቅር በላቸው ብሏል። አሁን በደል ሰው ጥቂቱንም ብዙንም እየሰበሰበ ኃጢአት የሚቆጥርበት ጊዜ ሆኗል። ይቅር ባይ መሆን ከእኛ ይጠበቃል።
ይቅር ባይ መሆን። መቼስ አሁን እያንዳንዳችን ብንጠየቅ በደለን የምንለው ሰው ክፉ አደረገብን የምንለው ሰው አንዲትን የክርስቶስ ጅራፍ እንኳን አልገረፈም። ክርስቶስ ይቅር ያላቸው የሚገርፉትን ነው፣ የሚቸነክሩትን፣ የሾህ አክሊል የሚደፉለትን፣ መራራ ሐሞት ከሆምጣጤ ጋር ጨምረው ያጠጡትን፣ በዘንግ በትር ራሱን የመቱትን ነው ይቅርታ ያደረገላቸው። እና ይቅር ባይ ሀዳጌ በቀል መሆን ይገባናል። ይቅር ባይ መሆን ዓለም አሁን ያለችበት ሁኔታ ሰው በየጥቂቱ እንኳን እንጨት በተሰበረ ውሃ በፈሰሰ ውሃ በቀጠለ እየተጣላ ቂመኛ በቀለኛ እየሆነ ችግር ሆነ። ወላጅ ከልጅ ልጅ ከወላጅ ባል ከሚስት ጸብ ሰፍቷል። ለእኛ መድኃኒታችን አምላካችን ኢየሱስ ክርስቶስ ያሳየን የሰራልን መንገድ የሚቸነክሩትን ይቅር ማለት ነው። የሚቸነክሩትን ደሙን የሚያፈሱትን ይቅር ማለት ነው። በንግግር ተጣልቶ ይቅርታ ለማድረግ የሚቸገር ሰው ያለባት ዓለማችን በንግግር ገና ሰላም አላለኝም ተብሎ ጸብ የሚሰፋባት ዓለም ናት። ፊቱን መልሶብኛል፣ ፊቷን መልሳብኛለች ተብሎ ጸብ የሚዘራባት ዓለም ናለች ዓለማችን። እና ይቅር ባይነት ያስፈልጋል። ይቅር ባይነት ያስፈልጋል። ሌላው የመጨረሻ መከራችን የደስታችን ምንጭ ነው። ምዕመናን ታካቾች፣ ደካማዎች፣ ሰነፎች ልንሆን አይገባም። እኛ የዘላለምን ቁጥር ለሌለው ዘመን በሕይወት እንድንኖር ክርስቶስ መከራ ተቀብሏል። የዘላለም ሕይወትን ያገኘነው በመከራ ነው። መከራን አትስተቀቡ፣ ጾምን አትሰልቹ። የሥጋ ድካም መንፈሳዊ ክብራችንን እንዳያስቀርብን ጥንቃቄ ማድረግ ያስፈልጋል። ልብ አድርጉ ምዕመናን። ጌታችን በወንጌል ሲያስተምር እመወድቀት እንተተስናይ ወደ ሞተት ባሕቲታ ትነብር። ገበሬ የሚዘራት ስንዴ ወደ ምድር ወድቃ ጭቃው ውስጥ ወድቃ ካልፈረሰች ካልበሰበሰች ብቻዋን ትኖራለች። ወደ ምድር ጭቃ ላይ ወድቃ ከፈረሰች ከበሰበሰች በኋላ ግን ብዙ 30 60 ከዚያም በላይ ቅንጣት ታበቅላለች። 30 60 ቅንጣት ፍሬ ይዛ ቦታ የሚሞላ ፍሬ ታስገኛለች። ይህንን እንዲሆን ያደረገችው ወድቃ መከራ መቀበሏ መፍረሷ ጭቃ ውስጥ መውደቋ ነው። መከራ ለክርስቲያን የበረከት የክብር ምንጭ ነው። በሥጋ መድከም በነፍስ ሕያው ሆኖ ለመኖር መቅደም ነው። የክርስቶስ መከራው የኛ ሕይወታችን ነው የምንለው በእርሱ የተደረገልን ማዳን እያስተምን እኛ ሥጋችንን እየቆሰምን ለእግዚአብሔር ማስገዛት የምንችልበትን ሕይወት እንድንለማመድ ነው። የመጨረሻ ጌታችን በተሰቀለ ጊዜ ሁለት ወንበዴዎች አብረው ተሰቅለው የምታውቁት ከተሰቀሉት አንዱ በዚያች ቅጽበት ድህነትን ሲያገኝ በዚያው ቅጽበት ደግሞ ሞትን የሞተ ደግሞ አለ በግራ የተሰቀለ የምታውቁት። በቀኝ የተሰቀለው ክርስቶስን ድኖበታል። መስቀል ላይ ሆኖ ምንም መጾም መስገድ በማይቻል በዚያ ጭንቅ ጊዜ እጆቹ እግሮቹ በተቸነከሩበት ሰዓት አለ በማይባልበት በግራ የተሰቀለው ግን እዚያው እንዳለ እንኳን ሰልሞታል። የእግዚአብሔር ልጅ ከሆነ እግዚአብሔር ከሆነ ራስህን አድን እኛን አድነን እያለ ተዘባብቶብናል። እንደዚህ የሚል ብዙ ነው። ግን የኛ ሐሳባችን በግራ ሆነው ከሚሰልሙት ጋር አይደለም፣ በግራ ሆነው ከሚያሽማጥጡት ጋር አይደለም፣ በግራ ሆነው ክርስቶስን ካልተረዱት ጋር አይደለም ሐሳባችን። ቤተክርስቲያን በግራ ሆነው ከሚናገሩት ጋር አይደለችም። በቀኝ ሆነው በመንግስት ስትመጣ አስበኝ የምትላት ቤተክርስቲያን እና አሁን ቤተክርስቲያን ሁሉ የምታደርገው ለመስቀል መስቀሉን እያሰብን በመስቀሉ ቤዛችን ጽናችን ሕይወታችን እንደተደረገልን እያመን እየመሰከርን የምንኖረው ይህች ቤተክርስቲያን በቀኝ ያለች ናት። በቀኙ የምትቆም ናት። በመንግስቱ በቀኝ የተሰቀለው እንደዚህ ያለ አቤቱ በመንግስት ስትመጣ በቸርነት አስበኝ ማለት እስኪ በሉ ሁላችሁ አቤቱ በሉ ደከማችሁ 18 ሰዓት ክርስቶስ መከራ ተቀብሏል እያለ እየሰማን እናንተ ትደክማላችሁ። በሉ አቤቱ በመንግስት በመጣ ጊዜ
በቸርነትህ ምን በለን ሶስት ጊዜ በሉት። አቤቱ በመንግስትህ ስትመጣ በቸርነትህ አስበን በሉ። አንድ ጊዜ ደግሞ እስቲ አንድ ጊዜ ደግሞ የሰነፋችሁ ምላሳችሁ ያልታዘዝ እያላችሁ ደስ ይላል። እንደዚያ ማለት ነው። ልብ አድርጉ ምዕመናን፣ ጊዜውን አስታውሱ። ያ ጊዜ ከ6 ሰዓት እስከ 9 ሰዓት ያለችው 3 ሰዓት ብቻ ናት። ያው አንዲት ቅጽበት ናት። ከተሰቀለ በኋላ 3 ሰዓት ነው ንስሐ ገብቶ የክርስቶስን እግዚአብሔርነት መድኃኒትነት አምኖ ማመን ብቻ አይደለም። ልብ አድርጉ፣ ንስሐ ገባ ኃጢአተኛ ሆኖ ተው አንተ ሰውኛ ይህ መከራ የመጣብኝ ባደረግነው በደል ነው ብሎ ኃጢአቱን አመነ በክርስቶስ። አንድ ኃጢአትን ማመን አለመሰወር አደባባይ እኮ ስንት ሰው ባለበት። አንድ ሁለተኛ ከጎኑ የተሰቀለው የዓለም መድኃኒት ክርስቶስ እንደሆነ አምኗል። ሁለት ሶስተኛ የክርስቶስን መድኃኒነት መስክሯል። ሶስተኛ አራተኛ መድኃኒቱ አጠገቡ ላይ ቆሞ ያለው እርሱ በመንግስቱ እንዲያስበው ሕይወት እንዲሆነው ተማጸነ፣ ለመነ። በዚያች ቅጽበት ይህን ሁሉ አደረገ። በቀኝ የተሰቀለው ጥጦስ ተጠጣሪ። አሁን 30 ዘመን እየኖርን 40 ዘመን እየኖርን ከዚያም በላይ እየኖርን ንስሐ አለመግባት 3 ሰዓት ያህል በመስቀል እያለ ንስሐ የገባው ጥጦስ ይወቅሰናል። እንዴት እንሰልፋለን? ያው በመከራ እጆቹን በማይሰግዱበት ደም እየፈሰሰው ቁስሉ እስከ አጥንቱ ዘልቆ ነፍሱ እያቃሰተች ነው ይህንን ንስሐ የገባው እና ንስሐ መግባት ይገባል። በዚሁ መቼስ በዓመት ምንመጣ አለ። ያው አይባሽም፣ በእግዚአብሔር ፊት ውሸት አይቻልም። በወር ምንመጣ አለ፣ የማይባሽም። በሳምንት ምንመጣ አለ፣ የምንመት ነው። በየዕለቱም የሚመጡ ደግሞ አለ ጽኑዓን። በየሰዓቱ በ24ቱ ሰዓት እንደ መላእክት የሚያመሰግኑ ልጆችም አሏት ቤተክርስቲያን። ጽኑዓን መከራ ሊመጣ ስለ ክርስቶስ ሰውነቴን ለማሳል ሰጠ የሚሉ አሁን በዚህ የቤተክርስቲያንን ድምፅ የክርስቶስን የመስቀሉን ነገር የምትሰሙ የቤተክርስቲያንን ቃል የምታደምጡ ከደጇ የተገኛችሁ ግን እስካሁን ድረስ አመነት የነፍስ አባት የሌላችሁ ሰዎች መስቀሉ እናንተ ክርስቶስ በመስቀል ተሰቅሎ ለካህናት ነው በመናን ልጆቹን ያስረከበው። መስቀሉን አስባችሁ አበነት እንድትይዙ የድምፅ ይሰማል። እንደዚያ ካልሆነ በዓመት አንድ ጊዜ መጥቶ እንዲሆን ነገር አይሆንም። ባለች ቅጽበት ዛሬውኑ ዛሬ ነገ ሳንል ንስሐ ገብተን በመንግስቱ ሲመጣ በክብር ከቅዱሳን ጋር እንዲያሳርፈን እግዚአብሔርን መማጸን መለመን ይገባናል። የሰላም አምላክ ሰላማችን እርሱ ነው፣ ሕይወታችን እርሱ ነው፣ መጠጊያችን እርሱ ነው። ዓለም ቢያስፈራን እንኳን አምባ መጠጊያችን፣ ዋሻችን፣ ማረፊያችን፣ ዓለም ስታባረረን መዳረሻችን እግዚአብሔር ክርስቶስ ነው። ስለዚህ ዓለም ቢያስጨንቅ መከራ ቢበዛ ብዙ ነገር ቢሆን እግዚአብሔር ያሳርፋልና ማረፊያችንን እንዳንዘነጋ። በተለይ እንደምታውቁት አንዱ ከተደረጉ አበይት ታሪኮች እስራኤል አይሁድ በየፋሲካ በዓሉ በሌላው በዓል አንዳንድ ሰው ከእስር ቤት ይፈታ ነበር። የዚህ ጊዜ ንጉሱ ገዣቸው ጲላጦስ የነበረውን ልማድ እንዴት ላድርግላችሁ? አስራችሁ ከሳችሁ ያመጣችሁት ክርስቶስን የአይሁድ ንጉሥ ኢየሱስን ልፍታላችሁ ወይስ የወንበዴዎች አለቃ በሀገር ላይ ሁከት ያደረገ ሰው በመግደል የታሰረ በርባንን ልፍታላችሁ ወይ አላቸው። ማንን ፍታልናሉ? አቤት በርባንን ያስፈታው ግን የሰዎቹ ፍላጎት ነው ወይስ የክርስቶስ መሰቀል ነው? በርባንን ያስፈታው የሰዎቹ ጩኸት መስሏቸው አይደለም። ሰዎቹ ማንኛውን ቀድሞ ያስፈቱት ነበር። ዋሱ ነው ያስፈቱት።
በአንድ ድምፅ በ6 ሰዓት ሊሰቀል ጥቂት ቅጽበት ሲደርስ በርባንን ፍታልን፣ እርሱም ክርስቶስን ግን ስቀለው ስቀለው ባለ ድምፅ ጮኸ። በጣም ብዙ ሕዝብ ነው። ብዙ ሕዝብ ከምድር ዳርቻ ሁሉ ተሰብስቦ ፋሲካን የሚያከብሩ ልባል በርባንን ያስፈታው የክርስቶስ ሞት ነው፣ የክርስቶስ መሰቀል። እኛን ከሲኦል ከኃጢአት ያስፈታል የክርስቶስ ሞት ነው፣ መከራው ነው። ግን አሁን ከፋሲካ በኋላ እንግዲህ በማይቀርም ያው እናንተ አትርሱ። ከፋሲካ በኋላ ከጠዋት በኋላ ስጋቸውን ፈታችሁ ወደ ዘፈን፣ ወደ መብላት፣ ወደ መጨፈር፣ ወደ መዝለል፣ ወደ ዳንስ፣ ወደ ስካር እንዳትሄዱ። እንዲህ አይነት ክርስቲያንነት የለም። እንዲህ አይነት ክርስቲያንነት የለም። በርባንን ስጋችሁ ላይ እንዳታሰለጥኑ፣ ነፍሰ ገዳይ እንዳትሆኑ፣ ራሳችሁን እንዳትገድሉ። ሰው ከፋሲካ በኋላ ጾሙ ተፈታ ብሎ የሚሰክር የሆነ እንደሆነ ነፍሰ ገዳዩን በርባንን ፈቶ ራሱን የሚገድል ሰው እሱ ሆዱ ከበሮ እስከሚመስል በልቶ ለጸሎት ሰንፎ የሚተኛ ሰው በርባንን ፈቶ ራሱን የገደለ ሰው ማለት እሱ ነው። ከምስጋና ተለይቶ ከቤተ ክርስቲያን ርቆ ለጠዋት ኪዳን የሚደክመው ፋሲካ ነው ብሎ ተኝቶ የሚያረፍ ሰው በርባንን ፈቶ እንቅልፍን በራሱ ላይ ያነገሰ ራሱን የገደለ ነፍሰ ገዳይ ማለት ነው። የክርስቶስን ቤዛነትን ማያስብ አሁን ሰው ጥያቄ ይጠይቃል። ይችላል በቅዳሜ ማታ ይታረዳል አይታረድም? እንደዚህ አይነት ጥያቄ ከዚህ በኋላ አውቁ ምን በየትኛውም ጊዜ ይታረድ። እናንተ ስጋው ደግሞ ተቀብላችኋል ነው ነገር እግዚአብሔር ሰው በግ ስለማረድ፣ ዶሮ ስለማረድ፣ እንቁላል ስለመቅረፋት አይደለም ክርስትናችን። በዚህ አይደለም ክርስትናችን። ክርስትናችን የክርስቶስን መከራ በልባችን መሳል፣ እርሱን ስሙን ተሸክመን እንደምንኖር ሁሉ ሕይወቱ በሕይወታችን ወይም ዜኔ በይሁዳ ክርስቶስ በስጋዬ የክርስቶስ ጌትነቱ በስጋዬ ይገለጣል ብለን እንድንኖር የሰጠንን ጸጋ ቅዱስ ስጋውን ክቡር ደሙን ተቀብለን ለዘላለም በሕይወት እንድንኖር መሆን ማለት ነው። እና ከፋሲካ በኋላ የሚደረግ መጠጥ አደራ። እግዚአብሔር ይቆጣል። የክርስቶስን መከራ በልባችን በስጋችን ጥያቄ ውስጥ እንዳናስገባው እግዚአብሔር እንዳያዝንብን እንደዚህ አይደረግም። ሲበላ በመጠን ሰው ስለጋበዘ ብቻ ለሰው ተብሎ አይጠጣም። እገሌ ቅር ይለዋል ተብሎ እስከሚሰከር አይጠጣም። እገሌ ቅር ይለዋል ተብሎ ሆድ ሞልቶ ወደ ሌላ ነገር እስከሚቀየር ድረስ አይበላም። ቅር ካለ ቅር ይበለው። ገሌ ለምን አጋንጫው ነፍሱ አትወጣም? ሰው ከሚሰክር ከሚጎዳ ወድቆ ተዘርሮ ከሚያድር እናንተ ማስገድዳችሁ አፈርሰውን በሞት የሚባለው ከተራበ ነው። ያስተማረን እግዚአብሔር ክብር ምስጋና ይድረሰው።